እንዴ? አሁንስ በዛ። እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልን ምግብ እንዳሳማ ከመብላት ውጭ ሌላ ምንም የጠቀምናችሁ ነገር የለም። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። ቆይ ጭራሽ ከሰው ጋር ልትጣይ ነው እንዴ? አሁንስ በዛ። እዛው እስር ቤት እንዳለ እኔ ገንዘብ ከፍዬ አስገድየዋለሁ። ቢኒን አንቺ እንዳስገደልሽው መርማሪው ቢያቀብሽ ምን ታደርጊያለሽ? ወንጀለኛ ለጊዜው ይደበቃል እንጂ አንድ ቀን መንከረቱ አይቀርም። እዝራ ምን ተፈጥሮ ነው? እባክህ ንገረኝ፣ ምንድን ነው የሆነው? ኩኩሻ ምን መሰለሽ፣ ቢኒ እዛው እስር ቤት እያለ ራሱን አጠፋ። ምን? እንደዚህ ሊሆን አይችልምሽ። እንደዚህ አይሆንም። ቢኒ ራሱ የሚያጠፋ አይነት ሰው አይደለም። እባክሽ ኩኩሻ ተረጋጊ። እንዴት ነው የምረጋጋው? ባናን እኮ ነው ሞተ እያልከኝ ያለው። ባና ራሱ የሚያጠፋ አይነት ሰው አይደለም። የሆነ ስህተትም አለ። እባክሽ ሙያን ማር ማለት ምኑ ላይ ነው ጥፋቱ? ሜርሲ ተይ በቃ ምን ሆነሻል? ወንድሜ እኮ ለራሱ በሽተኛ ነው፣ ታማሚ ነው። በዚህ ላይ ደግሞ ብትችት አንጨምርበት። ወንድሜ አንተ እኮ ልክ ነህ። እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልን ምግብ እንዳሳማ ከመብላት ውጭ ሌላ ምንም የጠቀምናችሁ ነገር የለም። እመነኝ፣ ከዚህ በኋላ ይህን ባህሪያችን እናስተካክላለን። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። ሀብል ዛሬ እጅግ በጣም ልብ የሚያሳዝንና ልብን የሚሰብር ከአእምሮ በላይ የሆነ ነገር ተፈጥሯል። እሱም ምንድን ነው? አብረን የምናየው ይሆናል። ሀብል አሁን ላይ ያለችበት ሁኔታ መልካም ቢሆንም ነገር ግን ደግሞ በእስር ቤት ያለው ቢኒያም እስከ ወዲያኛው የሸኘው ሰው አለመታወቁ በጣም አሳዛኝ ደረጃ ላይ ደርሷል። ነገር ግን ደግሞ ያች ትንጥዬ ምንም የማታውቀው እርግብ ልብ ያላት እህቱን አሁን ላይ እዝራ ወደ ቤት ይዟት መጥቷል። ወደ ቤት ይዟት ከመጣ በኋላም ደግሞ እንግዲህ ሌሎቹ እንዴት አድርገው ያስቀምጧት ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ እንዴት አላችሁ? ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ወዳችሁ ፈቅዳችሁ ለምትከታተሉ በጣም አመሰግናለሁ። ወደ ሀብል 17 እናልፋለን። ባለፈው ክፍል እንደምታስታውሱት አጸደ ቢንያምን ከዛው እስር ቤት ባለበት እስከ ወዲያኛው የሚሸኘው ሰው አግኝቻለሁ እያለች ስትነግራት ነበር። ታዲያ ሜርሲም ይህን ነገር ስትሰማ እጅግ እየተበተበተች ቆይ እንዴት ሊሆን ይችላል እያለቻት ነበር። አሳመነቻት ወይስ እንዴት ነው የሚለውን እንግዲህ አብረን እንመለከታለን። እንግዲህ እንደምታስታውሱት ይህን ነገር ካደረገች በኋላ አጸደ አሳምናታለች። ታዲያ ሜርሲም እሺ ይሁን ብላም እየተጠባበቀቻት ግን ደግሞ በደቂቃዎች ውስጥ ነገሩ እንደተፈጸመ ቢንያም እስከ ወዲያኛው እንደተሸኘ ትነግራታለች። እኮ እንዴት አድርገች ስትላት እዛው ውስጥ ሰው አስቀምጫለሁ፣ ስለዚህ በብርድ ልብሱ ታንቆ ሞተ እንዲባል አድርጊያለሁ ብላ ትነግራታለች። ከዚህ በኋላ ግን ቢንያም ያንቺ ፍቅረኛ እንደነበረ እንጂ ሌላ ነገር ከኔ ጋር ውል እንደሌለው ማስረጃም ይሄን ቪዲዮ ስለሌለ ከዚህ በኋላ አንቺ የኔ ፍቅረኛ ነበር ብለሽ እንድታወሪ እፈልጋለሁ ትላታለች። ታዲያ በዚህ ሰዓት እየተርበተበተች ሜርሲም ግራ ተጋብታለች። ለምን እንደዚህ ያደረግሽ? ያሳዝናል እኮ እያለቻትም ነው። ነገር ግን ሁል ጊዜም ቢሆን የነገር ጥማቷን በመግደል የምታበርደው አጸደ ዛሬም ቢሆን ሜርሲን አርፈሽ ቁጭ በይ፣ እንደውም ይሄ ወንድምሽ ይሄ ዲቃላ ወንድምሽ እያለች ወንድሟ አለመሆኑን ደጋግማ እያስታወሰቻት እዝራን እየኮነነችውና አሁን ደግሞ ሕፃኑ ያለችበትን ቦታ እያጣራ ነው። ስለዚህ ድጋሚ እስር ቤት ላለመግባት ምንም ዋስትና የለሽም። ነገር ግን ደግሞ አሁን ሕፃኗ እንድትታከም እያደረግኩ የነበርኩት ብር አልቋልና አክሲዮኑን ወደ እኔ ለማስተላለፍ የመኪናውን ብርም ወደ እኔ ለማስተላለፍ ሞክሪ። ይህን ለማድረግ ደግሞ የአባትሽ ይቅርታ ማግኘት አለብሽ ትላታለች። እሺ ብላ አባቷን ይቅርታ ከእግሩ ስር ወድቃ እንድትጠይቀውም ታሳምናታለች። ሜርሲም እሷ ባለቻት እየተነዳች ወደ አባቷ ትሄዳለች። አባቷም ትንሽ ህመሙ ከፍ እያለበት ስለሆነ መድኃኒት እየወሰደ በነበረበት ቅጽበት ሂዳ እግሩ ስር እንደ መልካም ልጅ ትደፋና አባዬ እንደ ልጅነቴ እንደ ህፃንነቴ እባክህ ጸጉሮችን እየደባበስክ ይቅርታ አድርግልኝ ልጄ በለኝ አለችው። አባትም በልጁ መጨከን አይችልምና አባት እኮ በልጁ መቼም አይጨክንም። የሚቆጣውና የማይሆን ነገር ላይ እንዳትወድቁ ስለሚፈራ ነው እንጂ ጠልቷችሁ እንዳልሆነ ይህንን በደንብ እንድትረጅልኝ እፈልጋለሁ። ግን ደግሞ እስኪ ከራስሽ ጋር ታረቂ ይላታል። ከራሴ ጋማ ታርቄ ነው አንተን ይቅርታ ልጠይቅህ የመጣሁት ትለዋለች። እሺ እኔን ይቅርታ ልጠይቅኝ የመጣሽው በሰው ተመርተሽ አይደለም፣ መቼም ያቼ አጸደ ሞልታሽ አይደለም። መቼም አጸደ ናት ክፉ ነገሮችን ማስመሰለን የተካነችበት። ስለዚህ ልጄ ባክሽ ከልብሽ መሆኑን ማረጋገጫ ፈልጋለሁ ይላታል።
ልጅም እሺ ብላ ካጸደ የወረሰችውን ማስመሰል አሁንም ስለተካነችበት አባዬ እሺ አረጋግጥልሃለሁ አለችው። አባትም ይቅር አላት። ውስጡ ግን አልተዋጠለትም። በሌላ በኩል ህፃኗን ለማሳከም እዝራ ከኩኩሻ ጋራ ወደ ሆስፒታል አምርቷል። ሆስፒታል ሲገቡ ግን ያዩት ነገር ልብ ይሰብራል። ህፃኗ እያጣጣረች ነው። አንደኛ የልብ ታማሚ ናት። በሌላ በኩል ደግሞ ሳምባዋ እንዳለ ከጥቅም ውጭ እንደሆነ ሐኪሙ ለእዝራ ይነግረዋል። እዝራ ይህን ነገር ሲሰማ በጣም አዘነ። እዝራም ሲተዋወቃት አንተ ማነህ? አጸደ የምትባለዋ እንድትወስደኝ አልፈልግም፣ ከዚህ ሆስፒታል አሳክምሻለሁ ብላ ጥላኝ ጠፋች። ስለዚህ አንተ ማነህ እያለች በህፃን አንደበቷ እየተኮላተፈች ትጠይቀዋለች። እዝራ ልቡ መቋቋም አልቻለም። እጅግ በጣም አሳዝነዋለች። እኔ የወንድምሽ ጓደኛ የቢንያም ጓደኛ ነኝ ይላታል። እንደዛ ከሆነማ ወንድሜን አገናኘኝ፣ ናፍቆኛል እኮ እሱን ሳይወድናለሁ እያለች ትጠይቀዋለች። በዚህ ሰዓት ቢንያም ልቡ ስላልቻለ ቆይ መጣው ብሎ ዶክተሩን ሊያናግር ወደ ዶክተሩ ጋር ያመራል። ዶክተሩም እስከ ዛሬ የታከመችበት የሕክምና ሁኔታ ብሩ እንዳልተከፈለ ሆስፒታሉ እንደሸፈነው ይነግረዋል። ታዲያ አሁን ያለችበት ደረጃ አሳሳቢ ደረጃ ላይ እና በብዙ ብሮች እንኳን ልታከምም ላይታከምም እንደሚችል እንደውም ሳምባዋ ብሉ በሙሉ እንደተጎዳ ይነግረዋል። ታዲያ ሳምባዋን አሁን ለመታደግ ምን ማድረግ አለብን ሲለው ሰዎች ከመሞታቸው በፊት በበጎ ፈቃደኝነት የሚሰጡት ሳምባ ካለ በእሱ ልትድን ትችላለች። ነገር ግን አሁን ያለው አማራጭ ወደ ቤት ወስዶ መንከባከብ ነው። ያለበለዛ ግን ሆስፒታል መቆየቷ መልካም አይደለም ብሎ ይነግረዋል። እሺ ብሎ ከዶክተሩ ጋር ተስማምቶ ክፍያውንም ከፍሎ ወደ ውጭ ሲወጣ ስልክ መርማሪው ደውልለታል። መርማሪው የደወለለት ስልክ እጅግ በጣም ለጆሮ የሚያጮህ ነበረ። ቢንያም ራሱን አጥፍቶ ሞቷል የሚል ነበረ የተነገረው። ተስፋ አለኝ ብሎ እዝራ ከላይ ከታች እየረገጠ እህቱን ለማሳከምም የሚችለውን ያክል ዋጋ እየከፈለ ያለው እዝራ አሁን ላይ ግን ነገሮች ሁሉ ድብልቅልቅ አሉበት። ኩኩሻ ምንድን ነው እያለች በጩኸት አጥቀለጠችው። ታዲያ እዝራም ትንሽ እንድትረጋጋ ካደረጋት በኋላ ቢንያም ራሱን አጥፍቷል ብሎ ነገራት። ኩኩሻን ስልክ ደውሎ ይቅርታ ጠይቋት ልቧ እጅግ በጣም አዝኑለት ትናንትና ከዳኝ ብላ ስታስበው የነበረው ቢንያም እንዳልከዳት ማረጋገጫ ነግሯት ይቅርታ እንድታደርግለትም ይቅርታዋን ለምኗት ይቅርታዋንም ሳትነፍገው ዛሬ ደግሞ እህቱን ልታያት ከእዝራ ጋር እየሄደች ባለችበት ቅጽበት መርዶውን ትሰማለች። ልቧ ለፍቅር በሩን ከፍቶ እየጠበቀው ለሀዘን ደግሞ ሆነባት። መጽናናት ቢያቅታት ከእዝራ ስር ሂዳ ተሸጉጣ በልቅሶ ሆስፒታሉን አጥለቀለቀችው። ታዲያ እዝራ በጣም ተጨነቀ። በዛ በኩል ህፃኗ ወንድሜን ትላለች፣ በዚህ በኩል ደግሞ አፍቃሪ ልብ ሲሰበር ይታየዋል። ያለው አማራጭ እሱ ተረጋግቶ እነሱን ማረጋጋት ነው። ግን ደግሞ ኩኩሻ እንዲህ አለች፣ በፍጹም ቢኒ ራሱን አያጠፋም፣ የሆነ ሰው ከጀርባ አለ እያለችም ራሷን ለማረጋጋትና ህፃኗን ይዘው ለመሄድ ግዴታ መጠንከር ነበረባቸውና ህፃኗን ከሆስፒታል አውጥተው ወደ ቤት ይዘዋት ይሄዳሉ። ኩኩሻም እናትሽ ናት ተብላ ወደ ተጠራችው ወደ ወይዘሮ ሀና ቤት ታመራለች። ታዲያ ወደ ቤት ስትሄድ እያለቀሰች ስለነበረ ገንዘብ ጥማት የማይጠቅማት የሆነችው መነን አሁን ምን ሆነች ነው ትላታለች። ታዲያ አሁን እንደዛ ሆኖ ለሞተ ፍቅረኛሽ ለከዳሽ ሰው ነው ታለቅሽ እያለችም ገንዘቧን እንዴት ማድረግ እንዳለባትና ማስመሰሏ እንድትቀጥል ወይዘሮ ሀና አሁን ትመጣለች ማልቀስሽን አቁም እያለች ትገስጻት ጀመር። ኩኩሻ ግን የራሱ ጉዳይ ጥንቅር ማለት ይችላል ብላ ከቢንያም እንደማይበልጥ ትነግራታለች። አሁን ላይ መነን ግራ ተጋብታለች። ኩኩሻ በዚህ ሁኔታ ሆና ሀና ከመጣች ነገሩ ድብልቅልቅ ብሎ ያ የተመኘችው ገንዘብ ሳታገኘው መቅረቷን ስታስብ ተደናግጣለች። ታዲያ ኩኩሻም ድንገት አፏ አምልጧት አጸደ ናት ይሄን የምታረገው እገላታለሁ እያለች ስትዝት ድንገት መነን ትሰማታለች። አጸደን በጣም ትፈራታለች። መነን አንድ ወቅት ላይ አቶ እስክንድርና ግብታ እዛ ቤት በነበረችበት ቅጽበት ከአጸደ ጋራ በፍጹም ስምምነት የላቸው። ይህን ስም ከኩኩሻ ስትሰማ ደግሞ የበለጠ ድንጋጤዋ ጨመረባት። ምንድነው ያልሽው እያለች ጠየቀቻት። ኩኩሻ ግን ልትመልስላት ፈቃደኛ አልሆነችም። አጸደን ያልሽው የአጸደን ስም ስሰማ ያንቀጠቅጠኛል እያለች ለደቂቃዎች መንቀጥቀጥ ጀመረች። በሌላ በኩል አቶ እስክንድር ሁሉም ተሰብስበው ማስመሰላቸውን ቀጥለዋል። ሀብል እራት ላቀርብልህ አባዬ ብላ የልጅነት ወግ አድርጋ እራቱን ልታቀርብለት ስትል በመሀል ውስጥ እንደ ዝንብ ጥልቅ የሚሉት አጸደና ሜርሲ ይመጣሉ። ታዲያ ምን ሆነሽ ነው ሀብል እየተጨንቀሻል? በአባታችን ምክንያት ነው አይደል? ወንድሜ እኮ እንደዚህ ነው ምግብ አይበላም እያለች አጸደ ማስመሰሏን ቀጠለች። ነገር ግን ደግሞ አቶ እስክንድር በጣም አናደዋለች። ነገሩ አልተዋጠላትም። እስከ መቼ ይሆን የምታስመስይው እያላትም ነው። ግን እንደዚህ ሆነው እያወሩ በነበሩበት ቅጽበት ነበረ እዝራ